ቴሌግራም ተጠቃሚዎች በእናንተ ምክንያት ሌሎች ሰዎችም እየተጭበረበሩ ነውና ስልካችሁ በሚሰረቅበት ሰዓት ወይም አካውንታችሁ ሃክ ሲደረግ አካውንታችሁን የወሰደው ሰው እናንተን አስመስሎ ጓደኞቻችሁን፣ ቤተሰቦቻችሁን፣ ዘመዶቻችሁን ገንዘብ ላኩልኝ እያለ እናንተ ብቻ ሳትሆኑ ሌሎች ሰዎችም እንዲጭበረበሩ እያደረጋችሁ ነው። ስለዚህ 30 ሰከንድ ወስዳችሁ ስልካችሁ ላይ ይሄንን አድርጉና እንደዚህ አይነት ነገር እንዳይገጥማችሁ ማድረግ ትችላላችሁ። ይሄንን ቪዲዮ የምታዩ ሰዎችም እንደዚህ አይነት ነገር ይገጥማዋል ብላችሁ ለምታስቡት ቤተሰቦቻችሁ፣ ጓደኞቻችሁ ሼር አድርጉላችሁ እናንተ እንዳትጭበረበሩ መልሳችሁ። የመጀመሪያው የቴሌግራም አካውንታችሁ ላይ ግቡና ከላይ 3 ሰርዙን ተጭናችሁ ሴቲንግ ላይ ግቡ። ከዛ ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ ስገቡ ከላይ ቱ ስቴፕ ቬሪፊኬሽን የሚል ታገኛላችሁ። እዚህ ላይ ትገቡና በመጀመሪያ ፓስወርድ ይጠይቃችኋል። እናንተ ማትረሱትና የምታስታውሱትን ፓስወርድ ታስገባላችሁ። በመቀጠል ኔክስት ስትሉት ድጋሚ ያንን ፓስወርድ እንድታስገቡ ይጠይቃችኋል። ራሱን ታስገቡና ኔክስት በምትሉበት ሰዓት ሪከቨሪ ኢሜል ይጠይቃችኋል። ስለዚህ የራሳችሁን ኢሜል አድሬስ ታስገቡለታላችሁ ማለት ነው። ይሄም የሚሆነው ያንን ያስገባችሁትን ፓስወርድ በትረሱት እንኳን በዛ ኢሜል አድሬስ ኮድ እንዲልከላችሁ ማለት ነው። ይሄን ካደረጋችሁ በኋላ ሴቭ ትሉታላችሁ። ከዛ አካውንታችሁ በሚሰረቅበት ሰዓት አካውንታችሁን የወሰደው ሰው ከቴሌግራም ኮድ ቢላክለትም እናንተ እዚህ ጋር ያስገባችሁትን ፓስወርድ ስለማያውቀው ወደ አካውንታችሁ መግባት አይችልም ማለት ነው። ሁለተኛው ስልካችሁ በሚሰረቅበት ሰዓት ስልካችሁን የወሰደው ሰው በመጀመሪያ የሚያደርገው ሲም ካርዳችሁን አውጥቶ ወደ ስልኩ ውስጥ በማስገባት ነው ቴሌግራም ኮድ እንዲላክለት የሚጠይቀው። ስለዚህ እናንተ አስቀድማችሁ ግን የሲም ካርዳችሁን ከቆለፋችሁት ኮድ እንዲላክለት መጠየቅ አይችልም ማለት ነው። ስለዚህ ስልካችሁ ሴቲንግ ላይ ግቡና ደግሞ ከላይ ሰርች ማድረጊያው ላይ ሎክ ሲም ካርድ ብላችሁ እንደዚህ ሰርች ስታደርጉ እንደምታዩት ሎክ ሲም ካርድ የሚል አማራጭ ይመጣላችኋል። እዚህ ላይ ግቡ። ከዛ መቀጠል ከታች ቼንጅ ፓስወርድ ትሉታላችሁ። የአብዛኞቻችን ሲም ካርድ ሲመጣ ፒን ኮዱ የመጀመሪያው 40 ነው። ስለዚህ እሱን 40 ካስገባችሁ በኋላ አዲስ ፒን ኮድ ክሬት እንድታደርጉ ይጠይቃችኋል። ስለዚህ እናንተ የምታስታውሱትን 4 ዲጂት የሆነ የማትረሱትን ፒን ኮድ እዚህ ጋር ታስገቡለታላችሁ። ከዛ ኔክስት ስትሉት ድጋሚ እሱን አስገቡልኝ ይላችኋል። እሱን ታስገቡና ክሬት ትሉታላችሁ። ስለዚህ ሲም ካርዳችሁን ቆለፋችሁት ማለት ነው። እዚህ ስልካችሁ በሚሰረቅበት ሰዓት ሲም ካርዳችሁን ቢያውጡትም ይሄንን ፒን ኮድ ስለሚጠይቃቸው ሲም ካርዳችሁን መጠቀም አይችሉም ማለት ነው። ስለዚህ በዚህ መልኩ ራሳችሁ ነው ሌሎች ሰዎች ጋር የሚመጣውን መጭበርበር ማስቀረት ትችላላችሁ። እስኪ ይሄንን ቪዲዮ የምታዩ ሰዎች ምን ያህሎቻችሁ እነዚህን ሁለቱን የሴኩሪቲ ሜትዶች ትጠቀማላችሁ? ኮሜንት ላይ ጻፉልኝ። ይመቻችሁት ነው። ይሄን ይመስላል እስካሁን የነበረን ቆይታ። እንደወደዳችሁት በጣም እርግጠኛ ነኝ። በጣም አሪፍ ነው። በቀጣይም አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። ከተመቻችሁ ላይክ አድርጉ። በቀጣይ አሪፍ ቪዲዮ ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ መልካም ቀን፣ መልካም ጊዜ ሆነላችሁ። ባይ ባይ።